የጉዳያችን ፕሮግራም ነው። በዛሬ የጉዳያችን ፕሮግራም አንድ አዲስ እንግዳ ነው የመጣሁት። እንግዳችን በሌሎች ሚዲያዎች ላይ ታውቋቸዋላችሁ፣ አዲስ አይደሉም ለሚዲያ ማለት ነው። በኩሽ ሚዲያ ግን የመጀመሪያቸው ነው የሚሆነው። ዛሬ የተለያዩ ነገሮችን አንስተን እንወያያለን። በርካታ ጉዳዮች ላይ አስተያየት ይሰጣሉ። ጠንከር ያሉ ክርክሮችን ከተለያዩ ሰዎች ጋርም ያደርጋሉ። በተለይም በቲክቶክ አካባቢ በደንብ የሚታወቁ ሰው ናቸው። ከዛም ባሻገር በሚኒስትሪ ሚዲያዎች በመንግስታዊ ሚዲያዎችም ጭምር በተለያዩ ሚዲያዎች ላይ ቀርቦ ሀሳባቸውን ያጋራሉ። አቶ አያና ፈይሳ ናቸው የዛሬ እንግዳይ። አያና ለጊዜ ከልብ አመሰግናለሁ። እንኳን መጣህ። በጣም አመሰግናለሁ። አንተ ብትለኝ ደግሞ ደስ ይለኛል። አንተ ታው ጥሩ፣ ችግር የለም እሞክራለሁኝ እንደዛ ለማለት። እንግዲህ አያና በተለያዩ ጊዜያዎች ለመገናኘት ሞክሬ ነበር፣ ግን በተለያዩ ፕሮግራም መድረኮች ሳንገናኝ ያለፍናቸው ጊዜያቶች ነበሩና ድጋሚ በመገናኘታችን በጣም ደስ ብሎኛል። የተለያዩ ነገሮችን እናነሳለን ዛሬ። በአጠቃላይ ግን እንደው ያንተን አቋም ለመረዳትና ለተመልካቾቻችንም አያና የት ጋር ነው ያለው የሚለውን ለማየት አያና የብልጽግና ፓርቲ አባልና ወይ ደግሞ በዛ ውስጥ ያለ ድርሻ አለ? በርካታ ሰዎች በዛ መንገድ ስለሚረዱ ብዬ ነውና የብልጽግና ፓርቲ አባል ነህ አንተ? አይደለም፣ የብልጽግና ፓርቲ አባል አይደለም። ደጋፊም ለመባል አልበቃም እንኳን አባል ለመባል። ስለዚህ ደጋፊም አባልም አይደለሁም ነው የምትለኝ? ኦኬ፣ ጥሩ። እንደዛ ከሆነ በዚህ ላይ ተመርኩዘን በርካታ ጥያቄዎችን ለማንሳት እንዲመቸኝ ያህል ነው፣ ሰዎችም ለመከታተል እንዲያመቻቸው ነው ይሄንን ነገር በደንብ ያነሳሁልህ። የሀገሪቱን የፖለቲካ ሁኔታ እንዴት ነው የምትረዳው? አሁን ኢትዮጵያ ያለችበት ሁኔታ በርካታ ሰዎች በተለያዩ መንገዶች ይገልጹታል እና በርካታ ነገሮች አሉ በኢትዮጵያ ውስጥ የሚደረጉ ጉዳዮች። እነዚህ ኢትዮጵያ ውስጥ እየተደረጉ ያሉ ነገሮችን በምን መንገድ ነው የምታስቀምጣቸው? በተለይ አሁን ካለው ወቅታዊና ነባራዊ ሁኔታ ጋር አያይዘህ የተለያዩ ነገሮችን ብታስቀምጥልኝ እና ከዛ ወደ ያስኩት ጥያቄዎች እናልፋለን። አዎ፣ ሰፋ ያለ ነው። ያው ለመጀመሪያ ጥያቄ ስለሆነ እረዳለሁ። ሰፋ ያለ ጥያቄ ነው። የሀገሪቱ የፖለቲካ ሁኔታ እንግዲህ ወደ ኋላ ተመልሰን የሀገሪቱ የፖለቲካ ሁኔታ እዚህ ለመድረስ ያበቁትን ሁኔታዎች መረዳት ይጠይቃል ብዬ አምናለሁ። ሲጀመር ሀገሪቱ ምን አይነት ሀገር ነች ወይስ ነበረች የሚለው ሞደርን ኢትዮጵያ የሚባለው ወይም አሁን የምናውቃትን ኢትዮጵያ ከ19ኛው ክፍለ ዘመን መጨረሻ 20ኛው ክፍለ ዘመን መጀመሪያ ጀምሮ አሁን ያሉትን ያው ሀገርን ሀገር የሚያደርገው የራሱ ዲፋይንድ የሆነ ቴሪቶሪ ያለው የራሱ ህዝብ ወይም ፖፑሌስ ያለው እነኚህ ነገሮች ናቸው እና አሁን ዲፋይንድ የሆነውን ቴሪቶሪ ወይም ድንበር ያላት ኢትዮጵያ ከሞላ ጎደል የተመሰረተችበት ጊዜ የ19ኛው ክፍለ ዘመን መጨረሻ ነው። በሁለተኛው አጼ ምኒልክ ሰከንድ ሁለተኛው ጀምሮ ማለት ነው። ከዛ ጊዜ ጀምሮ በሁለቱ ነገስታት በተለይ በደንብ ቆይታ መንግስት ላይ አድርገው ለውጥ ሊያደርጉ የሞከሩ ሀገር ለመገንባት የሞከሩት ሁለቱ መንግስታት አጼ ምኒልክና አጼ ኃይለስላሴ ሀገሪቱን ሊገነቡ የሞከሩበት መስመር ኔሽን ስቴት ቢልዲንግ የሚባለው አሲሚሌቲቭ የሆነ ወደ አንድ ማንነት በተለይ በኃይለስላሴ ጊዜ በግልጽ የሚታዩ በፖሊሲዎችም የነበሩ አንድ ማንነት ላይ አንድ አስተሳሰብ፣ አንድ አይነት ቋንቋ፣ አንድ አይነት ሃይማኖት ላይ ጭምር ትኩረት ያደረገ ወደ አንድነት የማምጣት ፋሽኑም የነበረ በዘመኑ ፋሽንም የነበረ ነው። ብዙ ሀገሮችም የተገነቡበት ነው። ትልልቅ ሀገሮች ዛሬ የምናውቃቸው ዩሮፕ ላይ ያሉ እነ ፈረንሳይ፣ ኤሽያ ውስጥ ጃፓን፣ ሌሎችም ሀገሮች የተገነቡበት አንድ የማድረግ የኔሽን ስቴት ቢልዲንግ ፕሮሰስ ነበረ። ያልተሳካ ሞክረውታል። ቴሪቶሪው በብዙ ምክንያቶች ነው ያልተሳካው። የራሳቸው ኢንተራፕሽኖች ስለነበሩ ቴሪቶሪው ላይ ደርሰው እስከ ጥግ ድረስ ደርሰው መያዝ የሚችሉበት ኃይል ስላልነበራቸው፣ ስትራክቸር ስላልነበራቸው፣ የራሳቸው የነዚህ ህዝቦች ደግሞ ጠንካራ የሆነና ለዘመናት የኖረ ማንነትና የአስተዳደር ሲስተም እንደ ገዳ አይነት ሌሎችም ስለነበሩ በተለይ በ1880ዎቹ መጨረሻ የተጠቃለሉትና የተያዙት ወደ ደቡብ ያሉት አካባቢዎች የራሳቸው ማንነቶች ላይ ትኩረት ስለነበራቸው ይሄ አልተሳካም። ከዛ በኋላ የነበረው የደርግ መንግስት ደግሞ ሞር ሪዮት ዓለማዊ ልዩነት ያለው ከዩኤስኤስአር ከሶሻሊስት ስትራክቸር ጋር አብሮ የሚሰራ ወታደራዊ የነበረ ነው እና የሀገር መንግስት ግንባታው የተደናቀፈ የተጨናገፈ ያልተሳካ ነበረ። በ27 እስከ 30 ዓመት የሚሆነው የኢህአዴግ ጊዜ ላይ ደግሞ የነበረው ስትራክቸር ሀገር መንግስት ጋር ያተኮረ ሳይሆን ከፋፍሎ በተለያዩ ግሩፖች ውስጥ አድርጎ ስሙ ህብረ ብሔራዊ ፌዴራሊዝም ይባል እንጂ
ስትራክቸሩ ግን ማዕከሉን ባዶ ያደረገ ነበር። ሀገሪቱ የሀገራችን ማለት ራሳችን ምቹ ሀገር ነበር የምትለው በብዛት የማዕከሉ ለብዝበዛና ለመለያየት ለአገዛዝ እንዲያመች ተደርጎ ተሰራ እንጂ ማዕከላዊ የሆነ የጋራ የሆነ ነገር ላይ ምንም ሳይሰራ ሃሎ ሆኖ ክፍት ሆኖ ኮምፓርትመንታላይዝ ተደርጎ የተሰራበት ሞር ልዩነታችን ላይ ያተኮርንበት እንደ ሀገር ኢትዮጵያን የመገንባት ስራ ያልተሳካበት ያልተሞከረበትም ጊዜ ነበር በዲዛይን ባላም። አሁን ባለንበት ሁኔታ እነኚህን የተጨናገፉ ረጅም ዓመታት ከመቶ ዓመት ከ1.5 ክፍለ ዘመን በላይ የሄደ የሀገር ግንባታ ፕሮሰስ ህብረ ብሔራዊነትን ያከበረ ፌዴራሊዝም በልዩነታችን አንድነታችንን የመገንባት ስራ እንስራ የሚል ፖሊሲ ይዘው የሚንቀሳቀሱ ፓርቲውንም ጭምር የቀየሩ ራሱ ከኢህአዴግ የበቀሉ ኢህአዴግን ቀይረው ዩኒፎርም አድርገው አጋር የነበሩትንም አስገብተው ወጥ የሆነ ሀገራዊ ፓርቲ ለመስራት ፖለቲካችን ብሔር ላይ ሳይሆን ሀገር ላይ ያተኮረ እንዲሆን ማንነቶቻችን ግን በልዩነቶቻችን እንድንኮራ እንድናምን አይደንቲፋይድ እንዲሆኑ የሚል ፖሊሲ ይዘው የሚንቀሳቀስ የራሱ የሆነ ከፍተኛ ቻሌንጆች ከመጀመሪያው ከኢንሰፕሽኑ ጀምሮ ካፈጣጠሩ ቲፒኤልኤፍ መር የሆነውን ኢህአዴግን ከውስጥ በቄሮና በሌሎች በአማራና በኦሮሞ በተለይ በኦሮሚያ ውስጥ በነበረው እንቅስቃሴ ላይ ተመርኩዞ ከውስጥም ያሉ እንቅስቃሴዎችን አዳብሎ ውስጣዊ ለውጥ ኢህአዴግ ውስጥ አምጥቶ ኋላም ላይ ኢህአዴግን አቅልጦ አንድ ትልቅ ፓርቲ የመሰረተ እንደመሆኑ መጠን ሴኩሪቲውን ሚሊተሪውን በከፍተኛ ሁኔታ ተቆጣጥሮ የነበረውን ቲፒኤልኤፍ ከስልጣን በመግፋቱ ሂደት ውስጥ የነበረው መቃቃር ትልቅ ጦርነት በ10 ቢሊዮኖች የሚቆጠር ዶላር ያስወጣ የብዙ መቶ ሺዎችን ህይወት የቀጠፈ ከዛም አልፎ የሞኖፖሊ ቫይለንስ ወይም ደግሞ የመሳሪያ ላይ ያለንን ቁጥጥር በመንግስት ሊያዝ የሚገባውን የበተነ ግጭቶችን ያስፋፋ ጦርነት ለማሳለፍ ተገደናል እንደ ሀገር። ከዛ ውስጥ የተወለዱ ችግሮችን እያስተናገድን ያለንበት ከበፊት የመጡ ችግሮችን ማለት ነው። ከሀገር መንግስት ግንባታ ለመሳካት መጨናገፍ ብሔር ላይ ተኮር የሆነና መሃሉን ባዶ ያደረገ ለ30 ዓመት የተኖረበት አዲስ ይሄን ጄኔሬሽን የገነባው ማንነት ማለት ነው። ከዛም ደግሞ ለመውጣት በተደረገው የገባንበት ጦርነት የበተነው ግጭት ለመሰብሰብ ባለው ችግር የሙስና የህግ አልበኝነት የህግ የበላይነትን አለማክበር በስልጣን ሰዎችን መጨቆን የዲሞክራሲ ምህዳር መጥበብ ተቆጥሮ ማያልቅ ሰፊ ሜኑ ያለው ዲዛስተርስ የሆኑ ኮምቢኔሽኖች ያሉበት ሁኔታ ላይ ነን የምንገኘው። እንደው በጥቅሉ እናስቀምጠው ከተባለ ከእስከ ይሄንን ይመስላል ብዬ አስባለሁ የሀገሪቱ የፖለቲካ ሁኔታ። በጣም ጥሩ እንድትጨርስ ብዬ ነው እንግዲህ መጀመሪያ ጥያቄ ስለሆነ ሐሳብን በደንብ ተስቀመጥ ብዬ ነው። በርካታ ያንተን የፖለቲካ እይታም ለመረዳትም ጥያቄ ለማንሳትም ይበጃል ብዬ ነው ይሄን ነገር እያነሳለሁ። አንድ ነገር ስታነሳልኝ ከነበረው ህብረ ብሔራዊ በብሔር የተደራጀውን ፖለቲካ ወደ አንድ ወጥ ፖለቲካ አምጥቶ ከብሔር ይልቅ በሀገር ደረጃ እንዲደራጁ የማድረግ ስትራቴጂ ነድፎ እየተንቀሳቀሰ ያለ ፓርቲ ከኢህአዴግ ውስጥ የወጣ ግን የብሔሩን ጉዳይ አስቀምጦ በሀገር ደረጃ የተደራጀ ያለ ፓርቲ ብለህኛል። የኢትዮጵያ ነገረ መንግስት ግንባታ ደግሞ ስታነሳልኝ ቅድም በአፄ ኃይለ ሥላሴ የሚሆን በምኒልክ ሰከንድ የነበረችው ኢትዮጵያን የማንበር ጉዳይ ሳይሆን ሌላውን አስመሬት የማድረግ ሁሉንም ማንነት አንድ ላይ የመጫን ሂደት ሲከተሉ እንደነበረ በተለይ በኃይለ ሥላሴ መንግስት ቋንቋን ጭምር የሚመለከት ሌሎችን ብሔሮች ጭምር የሚመለከት ፖሊሲ ወጥቶ ሲንቀሳቀሱ እንደነበረ ነው ገልጽልኝ የነበረውና ታሪኩም እሱ ስለሆነ ነው ይሄን ነገር ማለሳለሁ። ብልጽግና ከሱ በምንድን ነው የሚሻለው ታዲያ? የነበረውን ህብረ ብሔራዊ ጉራማይሌነቱን ቀይሮ ሀገራዊ አንድነት ብቻ የሚለው ምልከታው ከአፄው ኃይለ ሥላሴ ስርዓት በምንድን ነው የሚለየው? ያንተምንድን ነው እዛ ጋር? ጥሩ ጥያቄ፣ በጣም አሪፍ ጥያቄ ነው። የተበላሹ ግንኙነቶች የሚል በህገ መንግስቱ ላይ የምናየው አለ። በጣም ሰፊ የሆነና ላቦሬት ያልሆነ ነገር ነው። የተበላሹ ግንኙነቶች ተብለው የተቀመጡት ቅድም ያነሳውልህ ሀገር ስትገነባ እንዴት ነው የምትገነባው? ኔሽን ስቴት የምትገነባ ከሆነ አንድ ማንነት ለመፍጠር ነው የምትገነባው። በተለይ በኃይለ ሥላሴ ጊዜ በ40 ዓመት ውስጥ በሁለተኛው የጣሊያን ወረራ በተወሰነ ደረጃ ተጨናግፏል። ከዛ በኋላም በተነሳው በስቱደንት ሙቭመንት እሳቸውን በስልጣን እስከሚወርዱበት ጊዜ ድረስ ግን የራሱ መጓተት ቢኖረውም ግን ግልጽ በሆነ ሁኔታ በኃይለ ሥላሴ ጊዜ የነበረው እንቅስቃሴ ያንን ዩኒፋይ አድርገህ ማንነቶችን ወደ አንድ ማምጣት
ሌሎቹን ያሳነሰ የሚሄድ የጋራ የሆነ ማንነት አማርኛ የምንናገር ኦርቶዶክሳዊ የሆን ሀገር አድርጎ ለመገንባት ግልጽ የሆነ ዲዛይን እንደነበረው ያስታውቃል። አንዳንድ ሰዎች ይሄን አያምኑም። ባለስልጣን እዛ ጋር ነበር፣ ኦሮሞ ሰውዬ እኮ ጀነራል ነበረ ምናምን ይሏል። ዳስ ናት ግሩፕ ራይትስ የሚባል ነገር አለ። ግሩፕን አይደንቲፋይ ስታደርገው በራሱ ማንነት በራሱ ቋንቋ ሰልፍ አድሚኒስትሬሽን አለው ወይ? በተለይ እነዚህ ህዝቦች ትግል በኋላ ላይ ተነስቶ ኢህአዴግን ያመጣው የህዝቦች ትግል ማንነት ላይ ቤዝ ያደረገ የሚባለው ትግል የተማሪዎቹም እንቅስቃሴ እነኚህን ማንነቶች ሬኮግናይዝ መደረግ አለባቸው፣ ሰልፍ አድሚኒስተር ማድረግ አለባቸው የሚለውን ይዞ ነው የመጣው። ልዩነቱ አሁን ኔሽን ስቴት ቢልድ እናደርግ የሚል ፖለቲካ አይደለም። ማልቲናሽናል ፌዴራሊዝምን ኪፕ እናደርጋለን። ፖለቲካ